ባለድርሻ አካላት ጋራ ደግሞ ሰፊ ውይይት አካሂደናል። እያንዳንዱ ክልል በሁሉም ጋር ሄደናል። በዚህ መሰረት ከፖለቲካ ፓርቲዎች፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ የሴቶችና ወጣቶች ማህበር ጋራ፣ ከሰራተኛ ማህበራትና ፌዴሬሽን ጋራ፣ ከሲቪክ ማህበራት ጋራ፣ ከአካል ጉዳተኞች ማህበራት ጋራ፣ ከእድሮች ጋራ፣ ከመምህራን ማህበር ጋራ፣ ከዓለም አቀፉ የማህበረሰብ ክፍሎች እና ከተለያዩ አምባሲዎች ጋራ ቁልፍ ውይይትና ዝግጅት መግለጫ ሰጥተን አድርገናል። ቀራቀራ ማሰጋኑ ለዶ ሀጆቴ አና ሀላላዶ አሳዋስኖም ባላንካ ቆቆቦ ኖም ኮኒ ገሪኒ ፖለቲኩ ፓርቲ ለዶ ጎባተ ጌሪ ለዶ አማኖቴ አንዋ ለዶ ሜንቱና ወደሉ ማማራ ለዶ ሎሳስነቴ ማማራና ፌዴሬሽንቴ ለዶ ሲቪሌቴ ማማራ ለዶ ብሱጤ ነኖንሰ ማማራ ለዶ ኦሊማቴ ለዶ ሮሲሳኖቴ ማማራ ለዶ ካልቆሙና ኤምባሲቴ ለዶ ይካዶ አሳዋስኖም ጋራ ከእድሮች ጋራ ከዓለም አቀፍ ማህበረሰቡ ጋራ ልንረዳዳና የምንችልበት ይሄ ገለልተኛና ኒውትራል ነው። ነገር ግን ማንም አስተዋጽኦ ለማድረግና እርዳታ ለማድረግ የመጣ በቀናነት የመጣውን ተቀብለን አብረን ለመስራት ፈቃደኝነታችን አድርገን ይህንን አይነት ስምምነቶች ተፈራርመናል። ከዛ በኋላ የክልል ባለድርሻ አካላት ጋራም እንደዚሁ ሰፊ ውይይቶች በየክልሉ ሄደን አድርገናል። ከፕሬዝዳንቶች ጋራ፣ ከክልል ፕሬዝዳንቶች ጋራ፣ ከፖለቲካ ፓርቲዎች ጋራ ቀራቀራ ኢክትኖ ቄችኖን ሰቢሰለ ደኖ ሱሜኛ ማላቲንሶም ቆቆውባተ ቄችኖን ሰቢሰለ ዶ ሀላላዶ አሳዋስኖም ቆቆውባተ ፕሬዝዳንቶት ለዶ ፖለቲኩ ፓርቱ ባለዶ ጋሞ ጋሞተ ኢክኔ ሆንሰ ጣሞ ቂጤስኒ መሸላቀያድኖም ኮኒ ዳፍራ ጉማሞ አማልሻ አሳተ ቂጣዎ ጉንዶም ቤቂታኖሪ ደጎሞ ቢሰዋይኒ ተጀጋም ባሳተ ርቂዋማኑንሰ ቤቂታኖ ቂጣዎ ጉንዴ ኖም ሀላማኖ ቢሰራኖ ቀጀልሻአተ ቂጣም ቤ ኖም ፕሬዝዳንቶች በመነጋገር ማለት ነው። ስለዚህ ውጤታማ የምክክር ሂደት ለማከናወን ዝግጅት ጨርሰናል ማለት ነው። ተሳታፊ የሚሆኑ የህብረተሰብ ክፍሎችን በአጀንዳ ማሰባሰብ ተወካዮቻቸው የሚሳተፉበትን ዝግጅት ጨርሰናል። አሁን እዚህ የመጣነው ዋናው ያንን ወደ ተግባር ለመቀየር ነው ማለት ነው። አወያዮችን አመቻቾችን የምንመርጥበትና የምናሰለጥበት ተርምስ ኦፍ ሬፈረንስ አዘጋጅተናል። ተባባሪና አጋዥ አካላትን ስርዓት አዘጋጅተን ስልጠና ለመስጠት የምንችልበት ሁኔታ አዘጋጅተናል። እኛም ራሳችን ስልጠና ወስደናል ከዓለም አቀፍ ድርጅቶች፣ ከተለያየ አገር ሌሰኖች፣ ከደቡብ አፍሪካ፣ ከሩዋንዳ፣ ከቱኒዚያ፣ ከኮሎምቢያ፣ ከአፍጋኒስታን የመሰሉ ትምህርቶች ቀስመናል እና ራሳችንንም የኢንተርናሽናል ኤክስፐርት መጥተው ትሬን እንዲያደርጉን አድርገናል። ስለዚህ የኮሚሽኑ ባለሙያዎችን ማሰልጥናል ማለት ነው። ከየዩኒቨርሲቲው ሞዴሬተርስና ይሄን ፕሮሰስ ሊረዱ የሚችሉ ሰዎችም አሁን በየቦታው በሄድንበት ጊዜ ሪክሩት እያደረግን እያነጋገርን እየመረጥን ነው ማለት ነው። ኒንከሚንከ ነው ቀጀልሻድኖ ባባጥትኖ ጎባኒ ወዲዲ አፍሪክኒ ሩዋንዶኒ ቱኒዚዩኒ ኮሎምቢዩንና አፍጋኒስታን ተንሮሲቹ አድኖ ኦሚንከኖ ካልቀት ኦጌየኒ ቀጀልሻድኖ ኮሚሽነተና ዩኒቨርሲቲውበት ኦጌየራኖ ቀጀልሻ ኡይኖ ሞዳፍራ ዳጎሙ ቤቆና አንማ ቡጣንታኒ ነው ያተ ጣካየኒ ገትኖንከሪ ወራዳተ ሄዳኖ ዳጎማ ሪቂባኖ ቤቃኖ ጋምባስነ ቀጀልሻ ኡይነ ካነንቲኒ ጎቦሙ አማለ ዊድራ ሂጋተ አና ሄኖ ሞያተ ባጀቶች ሁሉ አዘጋጅተን ዲስትሪቢዩት አድርገን በዝግጅታችንን ጨርሰን ወደፊት ለመክ ነው። አሁን የቀረን በየወረዳው የሚደረጉትን ስብስቦች ተሳታፊዎች፣ ወኪሎች ሰብስበን ትሬን አድርገን ከአጋር አካሎችን አሰልጥነን እዚህ ወደ ሀገራዊ ምክክር ለመሄድ ኦልሞስት ጭራው ላይ ደርሰናል ማለት ነው። የምክክር ሂደት ተሳታፊዎችን ለመለየት ኮሚሽኑ የተለያዩ አይነት ስራዎችን ሲሰራ ነበረ። በዚህ ሀገራዊ ምክክር ላይ የሚሳተፉ ተሳታፊዎች ባወጣነው አሰራር መሰረት በክልል ደረጃ የሚመጡ ይኖራሉ፣ ከከተማ መስተዳድሮች የሚኖሩ ይኖራሉ፣ በፌደራል ደረጃ የሚወከሉ ሰዎች ይኖራሉ። ሌላው ደግሞ ከዳያስፖራው ነው። እነዚህን አራት አደረጃጀቶችን ተከትለን የተለያዩ የመረጣ ስራዎችንና የአጀንዳ ስብሰባ ስራዎችን እናደርጋለን። ክልል፣ የከተማ መስተዳድሮችን፣ ፌደራል ደረጃና በዳያስፖራ ደረጃ ማለት ነው። በዚህ መሰረት ወደ ሲዳማ ክልል መተናል። ይሄን ስናደርግ ደግሞ ስራችንን የምንጀምረው ከወረዳ ነው።
አማላሚሹ አሪንሾ በቃኑ በዳት ኮሚሽን አዳድ ሎሰኒ ከሽቲን ተነ ጎቦሞ አማላሚሹ ባተላ በቅታኑሪ ፉሽኖሞ ወዶ ጋርኒ ቆቆውኒ ቁቹሙ ጋሾትኒ ፌደራሊተንና ዲያስፖሩኒ በቅታኑሪ ሄዳን ኩኒ ጋርኒ ሲዳሙ ቆቆው ዳንጎም ሎሶን ካናንፌሞ ወራዳተኒቲ ቆቆው ደርኒኖ ቀቹኖን ሰበሳ ሄዳን ኩሪኡ ሮራንጋ ኡሪንሹባቴ ሚዲዩ ኡሪንሹባ አልቢ ኦላንቶ ሚላ ቆቆው ሞቲማ ካቢኔ ቆቆው አማለምና ዮተምና ፖሊስ ኤገናንቲኖ አላኞቲ በቃኑ እክታን ወጣቶች ናቸው። እድሮች አሉ። የማህበረሰብ መሪዎች፣ አባቶች፣ የጎሳ መሪዎች፣ እናቶች ሌላኛው ክፍል ነው። የመንግስት ሰራተኞች አሉ። መምህራን አሉ። የተገፉ ሰዎች ማርጂናላይዝ ግሩፕ የምንላቸው አሉ እና የንግድ ማህበረሰብ አለ። ይሄ በወረዳ ደረጃ 9 የማህበረሰብ ክፍሎች ብለን ከህዝብ ጋር ባደረግነው ውይይት የለየናቸው ናቸው። ስለዚህ እነዚህ ሰዎች ሁሉ በወረዳ ሌቭል ላይ የሚወክላቸውን ድምጻቸውን የሚያሰማቸውን ሰው ይመርጣሉ ማለት ነው። ይሄ እንደጨረስን ደግሞ ምንድነው የምናደርገው? ወደ ክልል እንመጣለን። በክልል ደረጃ የሚወከሉ ባለድርሻ አካላቶች አሉ። እነዚህ በአብዛኛው ተቋማት ናቸው። ለምሳሌ የሲቪክ ማህበራት ይኖራሉ በዚህ ውስጥ። ይሄንን ስራ ስንሰራ ኮሚሽኑ ብቻውን እንዳይሆን የፕሮሰሱን የሂደቱን ተአማኒነት ለማጠናከር ገለልተኝነቱን ለማጠናከር አካታች እንዲሆን 7 ሰፖርት የሚያደርጉን ወይም ተባባሪ አካላቶችን መርጠናል። እነዚህም በየወረዳው ስንሄድ ከኛ ጋራ ከኮሚሽኑ ጋራ ሆኖ የወረዳ አስተዳደር ተወካይ ይኖራል፣ እድሮች ይኖራሉ በየወረዳው ያሉ ኮነ ሎሶሎንሴ ሙዌት ኮሚሽን ጫላ ሰክታኖክ ገደ ሀሪንሾ አዳ ካሴ ካጂሻቴ ለማላ ሀላንታኖ ቢሰዶሮም ወረዱ ጋሾት ርቂዋንቺ አማኖቴ ማሰጋኖ ሄዳን ወራዳት ዮአኖ ሄዳን ወራዳን ሪሲቪከቴ ማዋረ ርቂዋኖ ሄዳን ፖለቲኩ ፓርቱ በርቂዋን ሮሲሳኖቴ ማዋሪ ርቂዋን ሲዳሙ ንሪጎሳቴ ማሰጋኖ ለዶንከ ሎሳኖ ያት በዚህ የሀገር ምክክር ውስጥ መሳተፍ ይችላሉ። ሌላው የንግድ ምክር ቤትና ወይም ዘርፎች ናቸው። የመምህራን ማህበሮች አሉ። እነዚህን ሁሉ እናነጋግርና እነዚህ ሁሉ በተሰጣቸው ኮሚሽኑ በሰራው የአሰራር ሂደት ተወካዮቻቸውን ይመርጣሉ። ከወረዳ የመጡት ከ9 ክፍሎች የመጡት አሉ። ተወካዮቻቸውን ይመርጣሉ። በየወረዳው ያሉ የሃይማኖት መሪዎች ይኖራሉ። በየወረዳው ያሉ ደግሞ ዳኞች ይኖራሉ ከኛ ጋራ። የሲቪክ ማህበረሰባት ተወካዮች በየወረዳው ከኛ ጋራ ይኖራሉ። የፖለቲካ ፓርቲዎች ተወካዮች በየወረዳው ከኛ ጋራ ይሆናሉ። የመምህራን ማህበር ተወካዮች ከኛ ጋራ ይሆናሉ። እንደምታውቁት በሲዳማ ክልል የማህበረሰብ መሪዎች፣ የጎሳ መሪዎች አሉ። ስለዚህ እነዚህም ሰዎች በየወረዳቸው ስንሄድ ይህንን ድጋፍ ያደርጉልናል ማለት ነው። ወረዳ ላይ ስንሄድ ምንድነው የምናደርገው? ይሄ ሁሉም ኢትዮጵያ ውስጥ ባሉ ወረዳዎች ላይ ስንሄድ የምናደርጋቸው ነገሮች ናቸው። ለምሳሌ አንድ ወረዳ ስንሄድ ቅድም ካልኳቸው 9 የማህበረሰብ ክፍሎች ውስጥ እያንዳንዱ የማህበረሰብ ክፍል 50 ተወካዮችን ይልካል። ለምሳሌ ሴቶች የምንላቸው ከአንድ ወረዳ ውስጥ 50 እነሱን ወክለው ድምጻቸውን የሚያሰሙ ወኪሎቻቸውን ይልካሉ። 50 ወጣቶች ስንል እዚህ ላይ የተደራጁም ያልተደራጁም ሊሆኑ ይችላሉ። ግን 50 ሰዎችን ይልካሉ። ይሄንን ምንድነው የሚያደርጉት? በዞን ወደ መረጥናቸው ትልልቅ ከተማዎች እነዚህን ሰዎች ይልካሉ። ወራዳ ድርኔሙዌት ባላንት ኢትዮጵያው ሄዳን ወራዳራ አስኔሞሪ ወናዩሞ ሆንሰ ዳጎሙ ቢሳጊዶኒት ሚቱንኩ ኦንታ ርቅባኑ ሶካን ለብሻው ሜንቱ ሚቱ ወራድኒ ኦንታ ኢንሳ ርቅባኑሬ ሶቅታን ወደሉኖ ኦንታ ርቅባኑ ሶቅታን ሚቱንኩ ወራድኒ ሾል ጥብና ኦንታው ርቅባኑ ሽቃኑ ያት ኩሪኡ ኦንታው ዳጋኖር ጊዶኒ ሌ አንጋብሱ ጤነን ሆንሰሬ ኢካሲሳን ቶና አንጋይ ካኑ ካይኒ ወደላ ኢካሲሳን ከተማዎች አሉ። ይሄ ስብሰባ የሚካሄደው በሁሉም በ80ውም የዞን ከተማዎች ውስጥ ነው። በሲዳማ ውስጥ 4 የዞን ከተማዎች ውስጥ ይርጋለም፣ አዋሳ፣ በንሳ እና አለታ ወንዶ ይካሄዳል ማለት ነው። ስለዚህ እነዚህ የመጡት 50 ሰዎች መጥተው ተሰብስበው
አንድ ላይ ሆነው ሁለት የሚወክሏቸውን ሰዎች ይመርጣሉ። 50ው ይወያይና 50ው ሰው ተወያይቶ እኔን ይወክለኛል ብሎ የሚያስበውን የኔን ድምጽ ያሰማል ብሎ የሚያስበውን ሁለት ሰው ይመርጣል። ሁለት ሰዎች ይመርጣሉ። እነዚህን ሁለት ሰዎች ይዘን ወደ ክልል መድረክ ነው የምንወስዳቸው። እስካሁን አጀንዳ ስብሰባ አልጀመርንም። እነዚህ ሰዎች የተወከሉት ሁለት ሰዎች ሲወከሉ ሴንሲቲቪቲ ማርከር የምንላቸው አሉ። ትኩረት የሚሹ ነገሮች አሉ። ይሄም ማለት ፖለቲኩ ፓርቲኖ ካርሳንቴ ሄራሲሳን ኮነ አስኑሞ ገደንሳኒ ላሜ ሪቂባኖ ቆቆም አስኔም ኮነ ባላ እርኪሳኖ ቢሳንክለ ዶሎንሴ ማይካን ኩኒ ጋሪኒ አንተኖ ባርወራ ሲዳሙ ጊዶ አቶኖ ሾሎ ቆቆባተ ቁቹማ ጊዶ ኮነ ሎሶ ሎንሳኔ ኖም ባጭ ሁኔታ ላይ ተገናዝቦ የሚሆን ይሆናል። ሌላው 10% ደግሞ ወጣት መሆን መቻል አለባቸው። ከዚህም ጋራ ደግሞ እኩል የፖለቲካ መሰባጠር መኖር መቻል አለበት። ሁሉም ባለበት አካባቢ ሪፕሬዘንትድ መሆን ወይም መወከል መቻል አለበት። ይሄን ካደረግን በኋላ ሁለት ሰዎችን የወከሉትን ሰዎች ወደ ክልል እንወስዳቸዋለን። በዚህ መሰረት በሚቀጥሉት ቀናት በሲዳማ ውስጥ ብሎም በአራት የክልል ከተማዎች ውስጥ በዞኖች ውስጥ ይህንን ነገር እየሰራን ያለ ትግራይም ለጉብኝት ሄደን አንዳንድ መሰረታ ትግራይ ተቆቆኖ ተዋኞታ ኖም ሚተ ቀራ እክት ነው ሀጁባ አና ሀሳንቤንጎም ወለ ቆቆባ ገደካያኒ ሎሱ ግድራደ ነው ተጨባጭ ሁኔታ ማለት ነው። ትግራይ ክልል እሳቸው ያሉበት ምክንያት አላቸው። በጣም ታሪካዊ ምክንያት ትግራይ ተቆቆራ ጉንዴ አንጎሞ ኮርካቶ የሬናት ሰሩን ኑሪን ሻክት ነው ሁራ ሐላሜ ሎንሴ ማይካን ንንከ ነው ሐናሙራ ቂጣምቤ ነው ህዝብ ተቋቋመ ህዝባዊ ተቋም ከመሆኑ የተነሳ በህዝብ ይጠበቃል፣ በህግም ይጠበቃል። አብረን የምንሰራው ስለሆነ ብዙ ስጋት አይግባን ብዬ አስባለሁ። እኛም ለመሄድ ዝግጁ ነን። አሁን ይህን ስንናገር በደቡብ ምዕራብ ጣተነ ይኔሞዌቴ ወዲዲ ጋልችምራ ድሬዳዋሆ ሐራሬተና ሲዳማው ሎንሳኔ ነው አንተ ተኒ ጋትኖ ቆቆ በራ ሎንሴ ማይካን የኢትዮጵያ ክፍሎችን እንሰራለን።